የቀጠሮ ሰዓታቸው የሚደርስና ኪናሆ ወደ አባቱ ጋር ይሄዳል። በዛም ከሚስተር ሊያንግና ከልጁ ጋር ይተዋወቃል። አብረው ምግብ መመገብ ይጀምሩና ከጂንግ ጋር የልጅነት ጓደኛሞች እንደሆኑ አባትየው ያስታውሰዋል። ኪናሆም ይህንን ሲሰማ ማንነቱ እንዳይታወቅበት በጣም ይፈራል። በመቀጠልም አባትየው ከጂንግ ጋር ከልጅነት ጀምሮ ጓደኛሞች ስለሆኑ አሁን ላይ እንዲጋቡና ሀብታቸው በደንብ እንዲጠነክር እንደሚፈልግ ይናገራል። የጂያንግሊም አባት በዚህ ሀሳብ ይስማማል። ኪናሆ ግን እሷን ካገባት ማንነቱን በፍጥነት ታቅበት እንደምትችል ስለገባው ከሶንጊያው ጋር ለመጋባት ዛሬ ቀጠሮ እንዳላቸውና እሷን ፈጽሞ ማግባት እንደማይችል ይነግራቸዋል። አባትየውም ግን በዚህ ንግግሩ በጣም ይበሳጭበታል። ኪናሆም ግን በፍጥነት ይወጣና መኪና ውስጥ ገብቶ እየሄደ ናንሸዋን ይደውልለታል። የተፈጠረውንም ነገር በሙሉ ይነግረዋል። ናንሸዋንም እንደዛ መናገሩ ትክክል እንዳልሆነና ሶንጊያው እሱ ልታገባው እንደማትችል ይነግረዋል። ኪናሆ ግን እሷ ጂጄንግጁ እንዳልሆነ ስለምታውቅና እንዲሁም ደግሞ እሷ ላይ ሊያሳስራት የሚችል ማስረጃ ስላለው በግድም ቢሆን ሊያሳምናት እንደሚችል ይነግረውና በፍጥነት እየነዳ ወደ እሷ ቤት ይሄዳል። በድንገትም በሩን ከፍቶ ይገባና እጇን ይዟት ወደ መኪናው አስገብቶ ይዟት ይሄዳል። ሶንጊያውም ግን ሁለትዮሽ ስራት እንደሆነ ስትጠይቀው ሊጋቡ እንደሆነ ይነግራታል። እሷም በዚህ ሀሳቡ ስላልተስማማች እንደማትፈልግ ትነግረዋለች። ኪናዎ ግን እሱ ጋር ያለውን ማስረጃ ያስታውሳትና ለፖሊሶች እንደሚሰጥባት ይነግራታል። በዚህም እሷ ሳትፈልግ በግድ ትስማማለች። ወደ መዘጋጃ ቤት የሚሄዱና ይጋባሉ። የምስክር ወረቀትም ይሰጣቸዋል። ሶንጊያውም ወደ ቤት ስትመለስ ለምን እንደወሰዳት ጠይቋታል። እሷም እንዳስፈራራትና በግድ እንዳገባትን ትነግራቸዋለች። ሰርተፊኬቷንም ታሳያቸዋለች። ኪናውም ወደ ቤት ይመለስና ጓደኞቹን ያገኛቸዋል። የተፈጠረውንም ነገር በሙሉ ይነግራቸዋል። በሚቀጥለውም ቀን ወደ ስራ ሲሄድ አባትዬ አስጠራውና ከሶንጊያው ጋር ተጋብተው ለምን አብረው እንደማይኖሩ ይጠይቀዋል። ኪናሆም አንዳንድ ነገሮችን ለማስተካከል እንደሆነ ይነግረዋል። አባትየው ግን እያታለለው ስለመሰለው እሱ መጠራጠር ይጀምራል። ኪናሆም ምንም እንዳያስብ ይነግረውና ወጥቶ ይሄዳል። ሲመሽም ሶንጊያው ተኝታ እያለ ኪናሆ አብረው እንዲኖሩ እንደሚፈልግ ቴክስት ያደርግላታል። በዛም ኪናሆ በጣም ደስ ስላለው ክፍሏን ቆንጆ አድርጎ ያስተካክልላታል። በሚቀጥለውም ቀን እቃዋን ይዛ ወደ እሱ ቤት ትሄዳለች። ስሟን ወደ ተለጠፈበት ክፍል ገባች መፈለግ ትጀምራለች። ቁም ሳጥን ውስጥ፣ አልጋ ውስጥ እንዲሁም ደግሞ ልብስ መቀየሪያ ክፍል ውስጥ እያንዳንዱ ሁሉ እንደ እድልም ሆኖ ይሳካላትና ፓስዋርዱን ማወቅ ትችላለች። ፓስዋርዱንም ነግታ በፍጥነት ወደ ውስጥ ሲመለከት ግን ጪስ ሲመለከትና በፍጥነት ወደ ክፍሉ ሲሄድ በእሳት ተያይ መድኃኒት ይዞ ስላየችው በፍጥነት መድኃኒቱን እንዲውጥ ትረዳዋለች። እንዲረጋጋም ወደ ሳሎን ወስዳ ሶፋ ላይ ታስተኛዋለች። አታስበውም ግን እዛው በተቀመጠችበት እንቅልፍ ይዛትና እዛው ትተኛለች። በሚቀጥለውም ቀን ሰርጋቸውም ቀን ይደርስና ሁሉም ሰው ወደ አዳራሹ መግባት ይጀምራል። እሷም የሙሽራ ቀሚስ ለብሳ ወደ እሱ ጋር ትመጣለች። ጉዚጂን እና ሻንግሻንግም ግን ውሸት እንደሆነ ቢያውቁም እንኳን ለእሷ በጣም ደስ ይላቸዋል። ቃል መግባት የሚጀምሩና ቀለበቱን አንስታ ለሱ ታደርግለታለች። እሱም በተራው ሊያደርግላት ሲል ግን ጉዚጂን ይመጣና እናቷ በጣም አደጋ ላይ እንደሆነች ይነግራታል። እሷም ይህን ስትሰማ ሰርጉን ጥላ ከነቬሎዋ እየሮጠች ወደ እናቷ ትሄዳለች። ኪናውም ተከትሏት ይሄዳል። እዛም ደርሰው ምን እንደተፈጠረ ዶክተሩ ሲጠይቁ የእናቷ ጉዳይ ከአቅማቸው በላይ እንደሆነና ለእሷ ቀዶ ጥገና ማድረግ የሚችል ዶክተር እዚህ እንደሌለ ይነግራቸዋል። ኪናውም እንዳትጨነቂ ነግራትና ወደ ውጭ ሀገር ደውሎ አለ የሚባለውን ምርጥ ዶክተር በአይሮፕላን እንዲያመጡለት ያዛል። ዶክተሩም ይመጣና ለእናትየው ቀዶ ጥገና ይሰራላታል። በሚቀጥሉትም ቀናት እናቷ በደንብ ስላገገመች በፍጥነት ትነቃለች። ሶንጊያውም ይህም ስትመለከት በጣም ደስ ይላታል። ጓደኞቿም ይህን ዜና ሲሰሙ እናቷን ለመጠየቅ ሁሉም ተሰብስበው ወደ ሆስፒታል ይመጣሉ። ጉዚጂንም ስትመለከተው ማን እንደሆነ ትጠይቃቸዋለች። እነሱም ጂቼንግጁ እንደሚባልና የሶንጊያው ባል እንደሆነ ይነግሯታል። እሷም ስሙን ስትሰማ የሶንጊያው የልጅነት ጓደኛ እንደሆነ በፍጥነት ታስታውሳለች። አየር ለመቀበልም ከሶንጊያው ጋር ወደ ውጭ ይወጣሉ። ቁጭ ብለው ማውራት ይጀምሩና አደጋ ስለተፈጠረበት ቀን ታስታውስ እንደሆነ ሶንጊያው ለእናቷ ትጠይቃታለች። እናትየውም እንደምታስታውስ ትነግራትና የዛን ቀን የተፈጠረውን ነገር በሙሉ ታስረዳታለች። የዛን ቀንም በስራ ላይ እያለች ምድጃው አልሰራም ስላላት ለጂቼንግጁንግ እናት የሚሰራ ሰው እንድትጠራ እንደነገረቻትና እስከዛም ድረስ ከመቀመጥ ብላ ቤቱን ማጽዳት እንደጀመረች በዛ መሀልም ግን የጂቼንግጁንግ አባት እንደመጣና እንዲያወሩም ስለጠየቃት ለእሷ ፍቃድ እንደሰጠቻትና እሷም ወጥታ ወደ ቤቷ የተመለሰች እያለ አደጋው የዛኔ እንደደረሰባትም ትነግራታለች። በዚህም እሷ የጂቼንግጁንግ የቤት ሰራተኛ እንደነበረች እንረዳለን። ሶንጊያውም ስልኳን ታወጣና የሰማችውን ነገር በሙሉ ለኪናሆ ቴክስት ታደርግለታለች። ስለበረዳቸውም ወደ ውስጥ
ይገባሉ። የነርስ ልብስ የለበሰም ሰው ወደ እነሱ ጋር ይመጣና የመድኃኒት ሰዓት እንደደረሰ ይነግራታል። ሶንጊያውም እናቷን ልትቀሰቅስ ወደ እናቷ ጋር ስትሄድ ግን በፍጥነት ያፍናትና ራሷን ያስታታል። እናትየውም ስትነቃ እሷን በፍጥነት ያፍናትና ራሷን ያስታታል። ጋዝም ያርከፈክፍና እሳት አቀጣጥሎባቸው ወጥቶ ይሄዳል። እዛም የነበረው ሶንጊያው እሱን ሲመለከት በፍጥነት ወደ እነሱ ጋር ይሄዳል። ሁለቱንም እንደምንም እየጎተተ ወደ ውጭ ይዟቸው ይወጣል። ነገር ግን እሳቱ በጣም ኃይለኛ ስለነበር እሱ እዛው ጋር ራሱን ይስታል። ስለ አደጋው ምሽት ያስታውስና የሞቱት በእሳት ሳይሆን ሰው ገላቸው እንደሆነ ትዝ ይለዋል። ገዳዩ ሲገላቸውም ሆነ እሳትና ቀጣጥሎ ሲወጣ በአይኑ እንደተመለከተም ያስታውሳል። በዚህም እሱ ኪናኦ ሳይሆን ቼንግጁንግ እንደሆነም ያውቃል። ሲነቃም እነ ሪና አጠገቡ ያገኛቸውና ስላስታወሰው ነገር በሙሉ ይነግራቸዋል። የኔ ውድ ቤተሰቦች ፊልማችን ተከታታይ በመሆኑ ዝች ጋር አያበቃም። ቻናላችንን ሰብስክራይብ፣ ቪዲዮአችን ደግሞ ላይክ አድርጉ። ደህና ሁኑ።